ሰላም ወዳጆቼ፣ ዛሬ ልቤን ያንቀጠቀጠ እውነተኛ ታሪክ ላካፍላችሁ ነው። ብዙ ሰዎች ቀላል ብለው የሚያዩት ነገር ለኔ ግን ህይወት ያለው ቅርስ ነበር። በገጠር ስለምኖር በአመታት የሰበሰብኳቸው የብራና ቅርሶች የታሪክ ሽታ ያላቸው በእጅ የተጻፉ የእምነትና የትውልድ ምስክሮች። አንድ ቀን ግን ያልጠበቅኩት ነገር ተፈጠረ። ቤት ውስጥ ህዋን ተከሰተ። ለማጥፋት ተብሎ ኃይለኛ መድኃኒት ተረጀ። እኔ ግን አላውቅም ነበር ቅርሶቼ በዛው ክፍል እንዳሉ። በኋላ በር ከፍቼ ስገባ ያየሁት ምስል እስከ ዛሬም አልረሳውም። ብራናዎቹ በነጭ ነጠብጣብ ተሸፍነው በመድኃኒት ተረጅተው እንደሚጠፉ ይመስሉ ነበር። በዚያ ሰዓት ልቤ ተሰበረ፣ እጄ ተንቀጠቀጠ። እነዚህን አጥቻለሁ ብዬ ራሴን ጠየቅኩ፣ ግን አልተውኩትም። በቀስታ በእጅ አንድ ባንድ ማዳን ጀመርኩ። ረጅም ጊዜ ወሰደ። ትዕግስትን ፈለገ፣ ፍቅር ፈለገ። ዛሬ አብዛኛዎቹ ከእጄ ጋር ናቸው፣ ተጎድተው ግን ተርፈው። ይህ ታሪክ አንድ ነገር አስተማረኝ። ውድ ነገር ሁልጊዜ በጥንቃቄ ይጠበቃል። ቅርስ ዝም ብሎ አይኖርም፣ እኛንም ይጠብቀናል። ይህ ታሪክ ከኔ ጋር የተያያዘ ሌላ ታሪክም አለው። ቪዲዮን ከወደዳችሁት ላይክ፣ ሼር አድርጉት፣ ቻናሉንም ይከተሉ። ከዚህ ታሪክ ጋር የተያያዘ በደራሲ አበራ ለማ የተጻፈ ልብ ወለድ ታሪክ ቀጥሎ አቀርብላችኋለሁ። የሳሎኔን በር አንኳኳ። ፈጥኖ የሚከፍትልኝ ሰው አልነበር። ደግሜ በቡጤ የመነረት ያህል ደበደብኩት። ሰራተኛዬ ከማድ ቤት እየሮጠች መጥታ ከፈተችልኝ። ይህንን ያህል በሩን ስደበድብ ቤት ነበርሽ አልኳት። ለወትሮ ገና ከሩቁ ኮቴን ሰምታ የሳሎኔን በር ትከፍትልኝ እንደነበር በማስታወስ። አልሰማሁም አለችኝ ድምጿን አቀዝቅዛ። ጆሮች ላይ ተኝተሽ ነበር አልኳት አፌ እንዳመጣልኝ። መልስ የሚሻ ጥያቄ አልነበርም ያቀረብኩላት። እሷም ገብቷት እንደሆነ አላውቅም አልመለሰችልኝም። በእጄ ያስኩትን ማስታወሻ ከምግብ ጠረጴዛው ላይ ወርውሬ የደከመ ሰውነቴን ከሶፋው ላይ አሳርፌ በረጅሙ ተነፈስኩና ትኩስ አየር ስስብ አንድ አስከፊ ሽታ ሰርኔን ሰረሰረው። የምን ክርፋት ነው የሚሸተኝ አልኳት ተጣድፌ። ክርፋት አይደለም መድኃኒት ነው አለችኝ ፍርሃት በነገሰበት አነጋገር። የምን መድኃኒት? መድኃኒት ነዋ አለችኝ አሁንም ፍርሃት እንደከበባት። የምን መድኃኒት እንደሆነ ለመግለጥ እያቅማማች እኮ እንዲህ የሚጠነባው መድኃኒት ምንድን ነው? የትኋን መድኃኒት ነው አለችኝ ስትፈራ ስትቸር። ከየት የመጣ ትኋን አልኳት በአግራሞትና በአድናቆት። መች ተርፍ ያለው መሰለዎት? እኒያን ትናንሽ ሌጦች ሙጥኝ ብለው ስንትዝ የእንቅልፍ ነስተውኛል መሰለዎት? ቁና ትተነፈስ ጀመር ቁጭት እንዳለባት ሁሉ። የምን ሌጦ? ከየት የመጣ ሌጦ አልኳት አሁንም በመገረምና ግራ በመጋባት። አንጥፌ የምተኛባቸው ሌጦች ናቸው። የየትኞቹ? ከየት የመጡ ሌጦች? አየህ እስርቻው ስር ተጥለው የነበሩት ናቸው። አልገባኝም የትኞቹ ሌጦች እንደሆኑ። የት ነው ያሉት አልኳትና ሌጦች የምትላቸውን ለማየት ቀድሚያት ወደ ጓዳ ገባሁ። ጓዳው በትኋን መድኃኒት ሽታ ክፉኛ ታጥኗል። አፍና አፍንጫዬን በመሐረብ አፈንኩና አሳይኝ የቱ ነው ሌጦ አልኳት። ሰውነቷን አሸማቃ አጣና አልጋዋ ላይ የተነጠፈውን የሳር ፍራሽ ከአንድ ወገን ገለጥ አደረገችው። አይኖችን ማመን አልቻልኩም። በደማቅ ቀለም ከዳር ዳር ባረፍተ ነገር የተሞላው የጥንቱ ብራና ገጾች እንደ ኮባ ቅጠል ከፍራሹ ስር ተጎዝጉዘዋል። ትኋኖቹ ከፊደላቱ ጋር መሳ ለመሳ በብራናው ላይ ይርመሰመሳሉ። በአንድ በኩል ከግር ጥፍሬ እስከ ራስ ጠጉሬ አንዳች ነገር ወሮኝ ዝግነን ሲለኝ፣ በሌላ በኩል ትንፋሽ የሚቆርጥ ንዴቴ ሲቃ ሲያዘኝ ምን ነው የኔት
አልኳት። የቁጣ ጥበቡ እንኳን በዚያች ቅጽበት አልተከሰተልኝም። ምን ነው አለችኝ ቅስም በሚሰብር ፍርሃት ተሸብባ። ምን ነው ብራናው እንደዚህ ተጫወትሽበት አልኳት። አሁንም ንዴት እንደተናነቀኝ። ምራና እኮ አይደለም ሌጦ ነው ጌቶች አለችኝ። የምን ሌጦ? እንደ ሎጥ ሚስት ያስቀረሽና ደግሞ ብራና አይደለም ትለኛለች አልኩና የተዋኑን ነገር ዘንግቼ ፍራሹን ገለጥ አድርጌ ብራናውን መጎተት ጀመርኩ። ታንጀቴ ነው ሌጦ ነው ዲብ አጎዛ አድርገው የሚጠቀሙበት ስትለኝ ያኔ ንዴቴ በሳቅ ተሸፈነ። ያኔ ሳቅ ለሰራተኛዬ የምልስነቴ ምልክት አልመሰላትም። ብቻ አንድ ሌላ ጥርጣሬ ወዲያውኑ ገባኝ። በቤቴ ውስጥ ካጠራቀምኳቸው የታሪክና የፈጠራ ቅርሶች መካከል ለእሷ ዋጋ ቢስ የመሰላትንና ያልፈቀደችውን ሁሉ እንዲሁ እያወጣች ወይ አቃጥላው ወይ ጥላው ይሆን እያልኩኝ ሰፋፊዎቹን የብራና ገጾች ከትኋን ለማላቀቅ አራግፍ ጀመር። ነገር ግን ብዙ ሳልገፋበት ትኋኑም በቀኝና በግራ እጆቼ ድልድይነት በእኔ ላይ ተጋባ። እንደገና ንዴት ሲሰፍርብኝ ብራናውን ትቼ እጆቼን እያራገፉ ወደ ሳሎን ተመለስኩ። የመኖሪያ ቤቴ ሳሎን ጠባብ በመሆኗ መሰቀል ያለበት መሬት ወርዶ መሬት መቀመጥ ያለበት ጣሪያ ላይ ወጥቶ ቤቴን የጉልት ገበያ ያስመስሎታል። የባህል ዕቃዎቹ አቀማመጡ ጥንቅጡ የወጣ በመሆኑም ለራሴ አይጥመኝም። ግድግዳዎቹ በልዩ ልዩ የባህል ዕቃዎች፣ ጥንታዊ ፈጠራ ቅርሶችና የወግ ዕቃዎች የተሞሉ በመሆናቸው ራሴን ከቢሮው ሰው ይልቅ ሌላ እንደሚያስመስለኝ ሳይሰማኝ የቀረበት ጊዜ የለም። ሆኖም እነዚህን ቅርሳ ቅርሶች ለማሰባሰብ ያልረገጥኩት የቆላና የደጋ መሬት አልነበረምና ወላጅ በልጆቹ እንደሚመካ ሁሉ እኔም እነሱን ባየው ጊዜ የልብ ደስታ ይሰማኛል። ወገቤን ግራና ቀኝ በእጆቼ ደግፌ ቆሜ አይኖቼን ከግድግዳ እያሸጋገርኩ ቅርሶቼን ተመለከትኳቸው። እዚህ ቦታ የነበረው የት ሄደ ብዬ ለመጠየቅ አላስደፈረኝም። ብቻ ቢያንስ አንድ ዕቃ ሳይጠፋብኝ አልቀረም የሚል ጥርጣሬ አደረብኝ። ታንጉት እያልኩ ሰራተኛዬን ጠራኋት። አቤት ጌቶች ምን አሉኝ አለችና ከፊቴ ቆመች። አንገቷ ስር እያከከች ትኋኑ እየበላት ሳይሆን አይቀርም የምታከው አልኩና በልቤ ሰውነቴን ዝግንና አለኝ። ከነዚህ ዕቃዎች መካከል ለሰው የሰጠሽው ወይም የጣልሽው አለ አልኳት። መርዶ ልታረዳኝ የተዘጋጀች ያህል አይኗን ቀረብ ብዬ ለማየት ፈርቼ። አልሰጠሁም ግና ሰው አልወደደውም አለችኝ። ምኑን ያልወደደው አልኳት። አንድም ቅርስ ለሰው አለመስጠቷን መናገሯ በልቤ ውስጥ የእርጋታ መንፈስ አስፍኖብኝ ይሄ ሁላ ዕቃ ቤቱን ያረብ ሱቅ አስመስለው እያሉ ሌላስ ደግሞ የቃልቻ ቤት ይመስላል እያሉ ይሄኔ ሳቄን መቆጣጠር አልቻልኩም። በቁሜ የኮረኮሩኝን ያህል ከአንጀቴ ሳቅኩ። ተስፋ አልቆረጥኩም። ወደ ጓዳ ተመልሼ በትኋን ደምና ቅጫም የተከተበ ብራናዬን አገላብጬ ማየት ጀመርኩ።